የአሜሪካ መንግስት ለኢትዮጵያውያን ሲሰጥ የነበረውን ከለላ ማቋረጡ ተሰምቷል። የአውሮፓ ህብረት 185 ቢሊዮን ዶላር የሚያወጣ የሩሲያ ሀብት ላይ ዘላቂ እገዳ መጣሉም ተሰምቷል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ውድ የግሎባል ትሩዝ ሚዲያ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ እያልን የዕለቱ መረጃ ነው ብለናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ወደ መረጃዎቹ። የአሜሪካ መንግስት ለኢትዮጵያውያን ሲሰጥ የነበረውን ከለላ አቋረጠ። የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያውያን በጊዜያዊ የህግ ጥበቃ በአገሪቱ ውስጥ እንዲኖሩ የተፈቀደበትን አሰራር እንዲያበቃ አደረገ። የአሜሪካ መንግስት ይህንን ጊዜያዊ የህግ ጥበቃ መብት የሚሰጠው በሀገራቸው ግጭት፣ የተፈጥሮ አደጋ ወይም ሌላ ለደህንነታቸው አስጊ የሆኑ የተለየ ክስተት ካለባቸው ሀገራት ለመጡ ስደተኞች ነው። በዚህ የጥገኝነት መብት ውስጥ ተቀባይነት የሚያገኙት ስደተኞች በዩናይትድ ስቴትስ ውስጥ እንዲሰሩና ከሀገር እንዳይባረሩ የሚያደርግ ጊዜያዊ ከለላን ያገኛሉ። ይህ በትግራይ የተካሄደውን ጦርነት ተከትሎም በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያውያን ጥገኝነት ጥያቄዎች ሲሰጥ የነበረው ጊዜያዊ የህግ ጥበቃ አሁን በስደተኞች ላይ ጠንከር ያለ አቋም በሚያራምዱት በፕሬዝዳንት ትራምፕ አስተዳደር እንዲያበቃ ተደርጓል። ውሳኔው ይፋ የተደረገው የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲ ኖም የመንግስት ውሳኔዎች በሚወጡበት የፌዴራል መንግስቱ መድረክ ላይ ባወጡት ማስታወቂያ ነው። የሀገሪቱን ሁኔታ በመመርመር እና ከሚመለከታቸው የአሜሪካ መንግስት አካላት ጋር በመመካከር ኃላፊዋ ኢትዮጵያ ለጊዜያዊ የህግ ጥበቃ የሚያስፈልጉ ሁኔታዎችን የማታሟላ ናት የሚል ውሳኔ አሳልፈዋል በማለት ውሳኔውን አሳውቀዋል። የአሜሪካ መንግስት ይህንን ህጋዊ ጥበቃ በመጀመሪያ ለ18 ወራት ተግባራዊ እንዲሆን ለኢትዮጵያውያን መስጠት የጀመረው ጥቅምት 11 2015 ዓ.ም የወቅቱ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ አሊያንድሮ ሚዮርካስ ባወጡት መግለጫ ነበር። በወቅቱ በኢትዮጵያ ውስጥ የነበረውን የትጥቅ ግጭት የተለየና ጊዜያዊ ሁኔታን ከግምት በማስገባት በአሜሪካ ውስጥ ህጋዊ የመኖሪያ ፈቃድ የሌላቸው ኢትዮጵያውያን ጊዜያዊ ህጋዊ ከለላ እንዲያገኙ ተፈቅዶ ላለፉት 3 ዓመታት ተግባራዊ ሲሆን ቆይቷል። ይህ ጊዜያዊ ህጋዊ ጥበቃ ለኢትዮጵያውያን በተፈቀደበት ጊዜ ወደ 27000 ይሆናሉ ተብለው የሚገመቱ ኢትዮጵያውያን ተጠቃሚ ይሆናሉ ተብሎ ይጠበቅ እንደነበር በወቅቱ የሀገር ውስጥ ደህንነት መስሪያ ቤት ቃል አቀባይ ተናግረው ነበር። የዚህ ጥበቃ ተጠቃሚ የሚሆኑ ኢትዮጵያውያን ውሳኔው ይፋ ከመሆኑ በፊት በአሜሪካ ውስጥ ረዘም ላለ ጊዜ የቆዩ መሆናቸውን ማረጋገጥ ይጠበቅባቸው የነበረ ሲሆን ከተጠቀሰው ጊዜ በኋላ ወደ አሜሪካ መግባት ለእድሉ ተጠቃሚ እንደማያደርግ ተገልጾ ነበር። ለስደተኞች ህጋዊ ከለላ በሚሰጠው በዚህ አሰራር ከኢትዮጵያውያን በተጨማሪ የሌሎች በርካታ ሀገራት ተጠቃሚ ሆነው ቆይተዋል። በከፍተኛ ሁኔታ ተጠቃሚነት የሆኑትም 600,000 ቬንዙዌላውያን እና 521,000 ሄይቲያውያን መሆናቸው ይነገራል። ነገር ግን ፕሬዝዳንት ትራምፕ ወደ ስልጣን መምጣታቸውን ተከትሎ የሀገር ውስጥ ደህንነት ባለስልጣናት በቅርቡ የበርካታ ሀገራት ዜጎችን ከዚህ እድል ተጠቃሚነት ውጪ እንዲሆኑ ተደርገዋል። አሁን ከከለላው ውጪ ከተደረጉት ኢትዮጵያውያን ቀደም ብሎ የሄይቲ፣ የማንያማር፣ የደቡብ ሱዳን፣ የሶሪያ፣ የቬንዙዌላ እና የሶማሊያ ዜጎች ጊዜያዊ ህግ ጥበቃ የሚሰጣቸውን ተጠቃሚነት አጥተዋል። በዚህ ጥበቃ ስር ሆነው በአሜሪካ ውስጥ የመስራትና የመኖር እድል አግኝተው የነበሩት ኢትዮጵያውያንና የሌሎች ሀገር ዜጎች ፕሬዝዳንት ትራምፕ እያካሄዱት ካለው ስደተኞችን የማባረር እርምጃ ሊጋለጡ ይችላሉ። የትራምፕ አስተዳደር ዋነኛ ግቡ ያደረገው በሀገሪቱ ያሉ ህገወጥ ስደተኞችን በመቶ ሺዎች ከአሜሪካ ማስወጣት ከመሆኑ በተጨማሪ ህጋዊ የመኖሪያ እና የስራ ፈቃድ ያላቸው ሰዎችን ሰነዶች መለስ ብሎ እንደሚመረምር አስታውቋል። የአውሮፓ ህብረት 185 ቢሊዮን ዶላር የሚያወጣ የሩሲያ ሀብት ላይ ዘላቂ እገዳ መጣሉም ተሰምቷል። የሩሲያና የዩክሬን ጦርነት ከጀመረ በኋላ የአውሮፓ ህብረት በሩሲያ ላይ ጥሎት የነበረውን ጊዜያዊ ማዕቀብ ወደ ዘላቂ እገዳ ማሸጋገሩም ተገለጸ። 185 ቢሊዮን ዶላር የሚያወጣ የሩሲያ ሀብት ላይ ዘላቂ እገዳ ተጥሏል። አብዛኛው ሀብት የሚገኘው በቤልጂየሙ ዩሮሴለር ባንክ ነው። የአውሮፓ ህብረት እገዳ የጣለበትን ሀብት ለዩክሬን እርዳታ ለመዋል በቀጣይ ሳምንት ስምምነት ላይ ይደርሳል ተብሎ ይጠበቃል። የገንዘብ ክምችቷ እየተመናመነ ያለው ዩክሬን በቀጣይ 2 ዓመታት 119 ቢሊዮን ዶላር ትፈልጋለች። የአውሮፓ ሀገራት 2/3ኛውን ለመሸፈን ማቀደዋል። ሩሲያ ግን የአውሮፓ ህብረትን በምዝበራ ወንጅላለች። የሩሲያ ብሔራዊ ባንክ የቤልጂየሙን ባንክ በሞስኮ ፍርድ ቤት እንደሚከሰው አስታውቋል። የዩክሬን ጦርነት በተጀመረ ማግስት በአውሮፓ የሚገኙ የሩሲያ ሀብት ላይ ማዕቀብ ጥሏል።
የሩሲያ ሀብት ዩክሬንን መልሶ ለመገንባት መዋል እንዳለበት የአውሮፓ ሀገራት ገልጸዋል። ብራሰልስ ይህንን ሀብት የማካካሻ ብድር ብላ የጠራችው ሲሆን የዩክሬንን ምጣኔ ሀብት ወደ 90 ቢሊዮን ዩሮ ለማሳደግም ታቅዷል። የዩክሬኑ ፕሬዝዳንት ቭላዲሚር ዘለንስኪ የሩሲያ ሀብት ያወደመችውን ሀገር መልሶ ለመገንባት መዋሉ ፍትሃዊ ነው ብለዋል። የጀርመን መራሄ መንግስት ፍሬድሪክ መርስ ገንዘቡ ዩክሬን በቀጣይ ከሩሲያ ወረራ ራሷን እንድትከላከል ይረዳል ሲሉ ተናግረዋል። ሩሲያ ብራሰልስ እና የአውሮፓ የምጣኔ ሀብት ኮሚሽነር ቫልዶስ ዶምበርኮቪሰን ለመክሰስ ወስናለች። ሆኖም የአውሮፓ የፋይናንስ ተቋማት እንዳይከሰሱ ሙሉ ከለላ ይሰጣቸዋል ተብሏል። ነገሮች እንደታቀዱ ካልሄዱም ቤልጂየም ከፍተኛ የገንዘብ ዕዳ ውስጥ ልትገባ ትችላለች። የዩሮሴለር ዋና ኃላፊ ቫለሪን ኡርበን ዓለም አቀፍ የፋይናንስ ስርዓት ሊቃወስ ይችላል ሲሉ አስጠንቅቀዋል። የቤልጂየም ጠቅላይ ሚኒስተር ባርት ደ ዌቨር እንዳሉት የአውሮፓ ህብረትን እቅድ የሚቀበሉት ምክንያታዊና ስልታዊ ከሆነ ብቻ ነው። የአውሮፓ ህብረት ቤልጂየም ልትቀበለው የምትችለውን እቅድ በቀጣይ ሳምንት ያቀርባል። የአውሮፓ ህብረት ማዕቀብ ተጥሎበት የቆየውን የሩሲያ ሀብት ላይ እስካሁን ድረስ ምንም አልቀነሰም። ሆኖም ግን ባለፈው ዓመት ከዚህ ሀብት የተገኘውን ወለድ ለዩክሬን አስረክቧል። ሩሲያ ማዕቀብ የተጣለባት ሀገር ስለሆነች የአውሮፓ ህብረት ወለዱን ቢጠቀም ህጋዊ ጥያቄ አያስነሳም። ፕሬዝዳንት ዶናልድ ትራምፕ ለዩክሬን የሚሰጠውን ወታደራዊ ድጋፍ ካቋረጡ በኋላም የአውሮፓ መሪዎች አጣብቂኝ ውስጥ ገብተዋል። ሃንጋሪና ስሎቫኪያም ለዩክሬን ወታደራዊ ድጋፍ ማድረግ አይፈልጉም። ሩሲያ ቤልጂየምን በአገሯ ፍርድ ቤት ብታቆምም ውሳኔው በአውሮፓ ህብረት እውቅና የሚያገኝ አይሆንም። በአውሮፓ የሚገኝ የሩሲያ ብሔራዊ ባንክ ሀብት ላይ የአውሮፓ ህብረት ቋሚ እገዳ መጣል እንደሚችል የህብረቱ አምባሳደሮች ተስማምተዋል። ሩሲያ ላይ የተጣለው ማዕቀብ እንዲቀጥል የህብረቱ አባል ሀገራት በየ6 ወሩ ድምጽ ሲሰጡ ቆይተዋል። የአውሮፓ ህብረት ስምምነት አንቀጽ 122 ለህብረቱ ስጋት የሆነ ምጣኔ ሀብት ላይ ቋሚ እገዳ መጣል ይቻላል ይላል። የስዊድን የገንዘብ ሚኒስተር ኤልዛቤት ስቬትሰን ሩሲያ ላይ የተወሰደው እርምጃ ዩክሬንን ከመደገፍ በተጨማሪ ለዲሞክራሲ የሚከፈል ዋጋ ነው ብለዋል። ቤልጂየም ዩክሬንን ብትደግፍም ምጣኔ ሀብቷን የሚጎዳ ውሳኔ ማጽደቅ አትሻም። የፋይናንስ ህግ ባለሙያው በርሊ ኮልበርት የቤልጂየም ጠቅላላ የሀገር ውስጥ ገቢ 565 ቢሊዮን ዩሮ ነው። የ185 ቢሊዮን ዶላር ክስ ቢከፈትባቸው ምን ሊገጥማቸው እንደሚችል መገመት ይቻላል ሲሉ ያስረዳሉ። ከሩሲያ ጋር የሚዋሰኑ የአውሮፓ ሀገራት ስጋት ውስጥ መሆናቸውን በመግለጽ አፋጣኝ እርምጃ በህብረቱ እንዲወሰድ ጫና እያሳደሩ ይገኛሉ። ፊንላንድ፣ ባልቲክስ እና ፖላንድ የሩሲያ ሀብት ላይ ዘላቂ እገዳ የመጣል ደጋፊ የሆኑትም ለዚህ ነው። ሩሲያ በበኩሏ ሀብቷ እንዳይነካ በጽኑ አስጠንቅቃለች። ሰላም ለማውረድ እቅድ እየነደፈች ያለችው አሜሪካም እገዳ የተጣለበት የሩሲያ ሀብት ለዩክሬን ድጋፍ እንዲውል የምትፈልግ አይመስልም። በሌላ በኩል 100 ቢሊዮን ዶላር የሚያወጣና ማዕቀብ የተጣለበት የሩሲያ ሀብት ለመልሶ ግንባታ እንዲውል አሜሪካ ፈቅዳለች።